በአካል ጉዳት ምክንያት ከትምህርት ገበታ የሚቀር ሕፃን እንዳይኖር ለማድረግ የተሰራ እንደሚገኝ በደቡብ ዞን የበና ጻማይ ወረዳ ትምህርት መምሪያ አስታወቀ። ሼር ኢትዮጵያ ላይት ፎር ዘ ወርልድ ከተሰኘ ግብረሰናይ ድርጅት ጋር በመተባበር በአካል ጉዳተኛ ሕፃናት ልየታ ስራ በወረዳው እያከናወነ ይገኛል። ዝርዝሩን ወንድሜን አድማሱ ከጂንካ ቅርንጫፍ አድርሶናል። ሼር ኢትዮጵያና ላይት ፎር ዘ ወርልድ የተሰኙ ግብረሰናይ ድርጅቶች በትብብር ባሰማሯቸው ሙያተኞች አማካይነት በደቡብ ኦሞ ዞን በና ጻማይ ወረዳ ዱማ ቀበሌም የአካል ጉዳተኞች የልየታ ስራ ሲከናወን ተመልክተናል። በከርከሌ ክላስተር በተገኘበት ትምህርት ቤት ፕሮግራሙ ሲከናወን በርካታ ቁጥር ያላቸው አካል ጉዳተኛ ሕፃናት ተለይተዋል። ከነዚህም መካከል በገጠማቸው የአካል ጉዳት ሳቢያ ቤት ተዘግቶባቸው የሚውሉ ሕፃናት የሚገኙ ሲሆን ወላጆቻቸውም ለችግር መዳረጋቸውን ይገልጻሉ። ቤት ውስጥ የሚረዳውም ሰው የለም፣ ብቻዬን ነው የሚራስኝ ያለው። ስራዬ መውጣት ሰዓት ቤት ውስጥ እሱ በእንግላል ተኝቶ ያለ ዘግቼ ነው መውጣው። መጥቼ ከፍቼ ነው የሱም ገብቼ የራሴም ሽንቱን ሰገራውን የራሴ ከቤት ያውጥቼ የሚኖርበት ለኢባብ ነካ አክም ቤት ሄዶ ከዛ አክም ቤት አቅም በላይ ሆነ እግር ቆረጸ። በቃ ነፍስ ብቻ ነው የተተረፈ ነው። እግር ቆረጸ። እግር አንድ ጎድሎ አንድ ብቻን ያለው። ይህ ፕሮጀክትም ለሕፃናቱና ወላጆቻቸው አዲስ ተስፋን ሰጥቷቸዋል። ብቻዬነትን የታገልኩ ነበርኩን። አሁን የመንግስት አካል መጥቶ የነን ታይቷል። በዛ ደስ ያለበት በቃኛ አቅም የለም። የትን እዛ እግር አንድ ጎደሎ ሆነ የትን ኖር በረሃ ነው ብዬ ውጭ ድርጅት መጥቶ በቃ እንደ ተታገላሉ ብዬ ለጫማ ለክቴ እንደገና ድጋፍ መጥቶ ከዛ ደረሰ ብዬ እኛ ልብ ደስ ያለኝ። በወረዳው በተጀመረው የልየታ መርሃ ግብር በከርከሌ ክላስተር ብቻም ከ80 የሚልቁ ሕፃናት የተለያየ አይነት የአካል ጉዳት እንዳለባቸው መለየት መቻሉን በሼር ኢትዮጵያ የፕሮጀክቱ አስተባባሪ አቶ አሳየው በዳኔ ገልጸዋል። እንቅስቃሴ ጉዳት ወደ 22 ልጆች አግኝተናል። ከዛ ደግሞ ባለፈ በጆሮ ወደ 50 ልጆች አግኝተናል። በአይን ደግሞ ወደ 11 ልጆች አግኝተናል። ኦልሞስት ወደ 83 አግኝተናል ማለት ነው። ይህንን ልየታ ካረግን በኋላ አንዳንዶቹ ኢመርጀንሲ ያስፈልጋቸዋል። እነሱን ወደ ከፍተኛ የሕክምና ተቋም ሪፈር ይደረጋሉ። ለልየታ ስራው 3 የሙያተኞች ቡድን መሰማራቱን ጠቅሰው በአካል ጉዳት ለተለዩ ሕፃናት የአጋዥ ቴክኖሎጂ ድጋፍ በማድረግ ዓላማ የሚከናወን መሆኑን ነው ፕሮግራሙን በማስተባበር በስፍራው የተገኙት የሼር ኢትዮጵያ የሐዋሳ ቅርንጫፍ ዋና ስራ አስኪያጅ አቶ ዳግም ጌታሁን የሚገልጹት። 3 የሕክምና ክፍሎችን ይዘን የመጣ ነው። በዋነኝነት የታድሶ አገልግሎቱን ከመስጠት አንጻር የልጆችን የእንቅስቃሴ ችግር ከመለየት አንጻር የፊዚዮቴራፒ እና የፕሮስቴቲክና ኦርቶቲክ ባለሙያዎችን የእይታ ችግር ያለባቸውን ሕፃናት ለይቶ ወደፊት ለሚያስፈልጋቸውን መሳሪያ ድጋፍ ለማድረግ የአይን ባለሙያዎችን ይዘን መጥተናል። ከዚህ በተጨማሪ ደግሞ የመስማት ችግር የሚያጋጥማቸው ሕፃናትን ወይም በከፊል መስማት የሚችሉትንና ቶታሊ ደግሞ ዴፍ የሆኑትን ሕፃናት ከመለየት አንጻር የጆሮ ምርመራ የሚያደርጉ ባለሙያዎችን ይዘን በአጠቃላይ ኮምፕሬሄንሲቭ የሆነ የልየታ ስራ ለመስራት ነው ዛሬ የመጣ ነው። እዚህም አስፈላጊ ግብዓቶችና ቁሳቁሶች መሟላታቸውን ጠቅሰው ፕሮጀክቱ ከዩኒሴፍ ኢትዮጵያ በተገኘ የገንዘብ ድጋፍ የሚተገበር መሆኑንም አብራርተዋል። በአካል ጉዳተኝነት ምክንያት ከትምህርት ገበታ የሚቀሩ ሕፃናት እንዳይኖሩ ከማድረግ ባሻገርም የተገኙትን ቢሆን ከኩዮቻቸው ወደ ኋላ እንዳይቀሩም የሚያግዝ ስለመሆኑም አብራርተዋል። ልጆች በጉዳታቸው ምክንያት ቤት መቅረት ስለሌለባቸው በጉዳታቸው ምክንያት ከማህበረሰቡ ተገለው መቅረት ስለሌለባቸው ያንን ለመቅረፍ በሞባይል አውትሪች ተደራሽ ለማድረግ ነው የመጣ ነው። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ አውኖ አርማኔ በበኩላቸው በወረዳው የተጀመረው የአካል ጉዳተኞች ሕፃናትን የመለየት ስራም በተፈጥሮ ወይም ሰው ሰራሽ አጋጣሚ በተከሰተ ችግር ከቤት እንዳይቀሩ ለማድረግ የሚያስችል መሆኑን ገልጸዋል። አካቶ ትምህርትን ከትምህርት መቅረትን የምናስቀረበት አንድ ጥራት የሚረጋገጥበት ተግባር እንደሆነ እኛም እንገነዘባለን። እዚህ መነሻ አሁን ዛሬ ላይ በርካታ ሕፃናት የጆሮ የመስማት ችግር ያለባቸው ሌላኛው የአካል ጉዳተኛ የሆኑት ልጆችም በዚህ ቦታ ላይ ሲገኙና ይህን እድል ሲያገኙ እጅግ በጣም ደስ ብሎናል። ዓለማችንን መቀየር የቻሉ በርካታ አካል ጉዳተኞች መሆናቸውን አንስተው በተፈጥሮ ከፍተኛ የማስተዋል አቅም ያላቸው ሕፃናት በአካል ጉዳታቸው ምክንያት በከንቱ እንዳይቀሩ በቅንጅት የተጀመረው ስራም ወሳኝነት እንዳለው የገለጹት ደግሞ የወረዳው ምክትል አስተዳዳሪ አቶ ሪራ ጉሎ ናቸው። የሚባለው ድርጅት በዋናነት ከዩኒሴፍ ጋር በመሆን እየሰራ ያለው በዚህ ትምህርት ቤት ላይ መስማት ችግር ኖሮ ነገር ግን ጭንቅላታቸው በጣም ብሩህ የሆነ ትውልድ ኖሮ እንዳይቀር እንዲማር ይህንን ምርመራ በማድረግ ከዛ በኋላ ታይለንቱ ለሀገር የሚበቃ ዜጋ ሆኖ በዚህ እንዳይቀርም ጭምር እድል የሰጠ ነው።
ከከርከሌ ክላስተር ባሻገርም የልየታ ስራው በሌሎች የወረዳው አካባቢዎችም ሊከናወን እንደሚገባም አስገንዝበዋል። ባለፉት ዓመታት በተሰራው የአፈርና ውሃ ጥበቃ ስራዎች ተጨባጭ ውጤት እየተመዘገበ መሆኑን በካፋ ዞን የጎባ ወረዳ አርሶ አደሮች ተናገሩ። በዘንድሮ የተቀናጀ የተፋሰስ ልማት ስራ ከ3600 ሄክታር በላይ መሬት ለማልማት የትግበራ ምዕራፍ መጀመሩን የወረዳው ግብርናና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት አስታውቋል። ዝርዝሩን አሳምነው አትርሳው ከቦንጋ ቅርንጫፍ